እኔ አሁን ይኸውልህ ብርሃን በቃ ብሩክ ቀጥ ብዬ ሂጄ ብሩክን አናግረዋለሁ። ይሄ ወደዛ አይነት ወሬ ትክክል ነኝ አይመለከታችሁ ምናምን የሚል ከሆነ እኔ እሱን ራሱ አለቀው። እውነቱን ስነግር ሃይሚ እንድትጎዳ አልፈልግም፣ በአጭር አማርኛ ማለት ነው። እኔም እሱን ነው ፈልገው። ምንም ነገር ቢሆን ትክክለኛ ነገር እስከሆነ ድረስ መቀበል አለበት። ከተሳሳተ ስህተቱ መቀበል አለበት። ገባህ አይደለ? እዩ የምትላትንም ልጅ ብሩክ ላይ ያደረገችበትን ነገር ቀስ ብዬ እናጣራለሁ፣ እናናግራታለን። ችግር የለም። እሷንም ቢሆን ባልየውን ባለበት እናናግራታለን። እንግዲህ እኔ ብሩክን አናግሬዋለሁ። ብሩክ የሰጠኝ ምላሽ አለ። ማን እዚህ ጋር ማውራት አልፈልግም። እንግዲህ አይም እንትናን ልናገኛት ፍቃደኛ ከሆን ከዩኔ ደም ብናገኛት ደስ እኔ መጀመሪያ ብሩክን ነው ማገኘው። እሱን ቁጭ አድርጌ ያናግረዋል። እሱን አስፈራርታ ሀሳብ እንዳስቀየረች እኔም እሷን አስፈራርቼ ምን ማድረግ እንደምችል ማሳየት ፈልጋለሁ። ይሄንን ነገር ማወቅ ፈልጋለሁ። ከዛ በኋላ እዩ የምትላትን ጋር ከነ ባሏም ጭምር ባልየውስ ምን ሆኖ ፈዞ እንደተቀመጠ ማወቅ ፈልጋለሁ። አሁን ከኔ ጋር ትሄዳለህ ብሩክ ጋር ወይስ እኔ ብቻዬን ሂጅ ይላናል? እንሂድ አብረን በቃ እንሂድ። ስለዚህ እኔ ብሩክን አናግረዋል። ስልክም አልደውልም ምንም አልልም። ያለበት ድረስ ሄጄ አናግረዋል። እሷን ባለችበት ቁጭ አድርጌ ማለት ነው። እቺ የምትላት ልጅ ማን ነበር ያልከኝ? ሰው እዩ የምትባለው ልጅ ምን ቤተሰብ አላት? አረ ባሉላ እኮ አላት። እሺ ባልየውስ ምን እንደሚለው ይሄንን ነገር ሲያይ ምንድነው የሚለው? ተጣልቷል፣ ከአቅሙ በላይ ነች። ሰላም ውድ ነው የተከበራችሁ የኛ ቤተሰቦች እንዴት ናችሁ? የጨረቃ ፋሚሊዎች እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት በጣም ሰላም እንድትሆኑ እንመኝላችኋለን። ያው ከረጅም ጊዜ በኋላ ኦልሞስት ወደ 2 ወር አካባቢ ሊሆነኝ ነው ሚዲያ ላይም ከመጣሁ ምንም ነገር እያየሁም እየሰራሁም አልነበረም በራሴ ጉዳይ እና ከመጣሁ በኋላ ደግሞ የማየው ነገር ምንም በጣም ብዙ ደስ የሚል ነገሮች እያየሁ ነውና ስለዚህ ዛሬ ከብርሃን ጋር መጥቻለሁ። ያለውን ነገር ምን እንደሆነ የተፈጠረውን ነገር እንዲያስረዳኝ ነው ፈልገው። በቃ ምክንያቱም አሁን እየተከታተልኩ ያለሁት ነገር ምንም ደስ አይልም። በሃይሚና በብሩኬ መሀልም ያለው ነገር በትንሽዬ ባለችኝ መረጃ ምንም ደስ የሚል ነገር አለም እየተፈጠረ ያለው። ስለዚህ እስቲ ቢያንስ እንዲህ ነው ብዬ ከመናገሬ በፊት ብርሃን ያለውን ነገር እንዲነግረኝ ከሱ ጋር መጥቻለሁ። ብርሃን በመጀመሪያ ሰላም በላቸው ፋሚሊዎች። ሰላም ውድ ነው የተከበራችሁ የጨረቃ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ እመኛለሁ። ለይኩን ሰሞኑን እየተፈጠረ የነበረው ነገር አላየም። በእርግጥ ከሀገር ውጭ አልነበርኩም። በጣም የሚደባብሩ ነገሮች እንግዲህ ዛሬ ስለጠራኝ እንጂ ባልመጣውላ ደስ ይለኛል። እንግዲህ ወንድማችን ብሩክ የማይሆን ነገር እያደረገ ነው። ሃይሚን ላይ የማይደረግ ነገር እያደረገ ነው። የሆነች እዩ የምትባል ልጅ አለች እና የበፊት ፍቅረኛው እናንተ መስለኛለች ቤት ይያት ካልገባውኝ ብሎ እንግዲህ ምን እንዳረጉት አላውቅም። እኔ ተሰርቶበትም ይሁን ቤት ማለት እንግዲህ ልጅ አለህ ነው የምትለው እዩ የምትባል ልጅ አለችና ልጅ አለ ልጅ ካንተ ልጅ አለኝና እሱ ደግሞ ለልጄ ስል ነው እንደዚህ አይነት ነገር የማደርገው እንግዲህ አብራን ትኖራለች ብሎ እንግዲህ ሃይሚ ቤት ማለት ነው ልጅቷንና ልጅቷን ይዞ ሃይሚም አንድ ላይ ሆኖ ቤት እንኑር እንደዚህ አይነት ነገር ነው እያለ ያለውና ከኔም ጋር ምን አስበው ነገር ነው ተቀያይመናል ከኔም ጋር በዚህ ጉዳይ እንግዲህ ላይ ምክንያቱም አንደኛ ነገር የሁሉ ነገር ሲፈጠር ድረስ እንግዲህ ብዙ ሰዎች አላችሁ አይደለ ዙሪያው ላይ እኔ ባግ እንዳልኩ ነው እንዳልነበርኩ አንተም ታውቃለህ። መረጃውም የለኝም የተፈጠረው ነገር። አሁን ይሄንን ነገር ባቅ ኖሮ ሲጀመር እስካሁንም ተቀምጬ ዝም ብዬ አልቀመጥም ነበር። እውነቱን ስናገር ግን ብሩክ እንደዚህ ሲያደርግ እንዴት ዝም አላችሁ እናንተ? እኛም እኮ ዝም ብለን አልተቀመጥንም። ላይኩም ግን ካቀማችሁ በላይ ቤተሰብ አለ፣ የተከበረ ቤተሰብ አለው። ሃይሚን ብትሆን እሱም ቢሆን ልጅቷ የተባለችው ልጅ ማን ከየት ነው የመጣችው? ምንድነው ፋሚሊዎቿ ማን ናቸው? እንዴት ልጅቷ ከመጣ ጀምሮ ላይኩም እኔ አርፌ አልተቀመጥኩኝ። ብሩክም እናገረዋለሁ አያገባም ነው እያለ ያለው። እንግዲህ ምን ማድረግ ይችላል? እኔ እኮ እንደዚህ አይነት ነገር እንዲፈጠር ሃይሚም ላይ እንደዚህ አይነት ነገር እንዲያደርግ አልፈልግም። በርግጥ ግን ምንም ሊሰማን አልቻለም። ጭራሽ ይያ ተገባለህ እያለ ነው እንግዲህ ለሶስት ከሁለት ሴት ጋር ሊኖር ማለት ነው። እኛ ሲጀመር የሁለቱን ጋብቻና ፕሮግራማቸውን እየጠበቅን ባለን ሰዓት ላይ አሁን በዚህ ጫንዶ ከምናምን ውስጥ ይሄ ሁሉ ነገር ምን እንዴት ከየት ሊመጣ ቻለ? ማን ነውስ እንደዚህ አይነት ነገር እስኪደረግ ድረስ ዝም ብሎ የሚያየው? ገብቷል አባባሌ? ብሩክም እኮ እንደዚህ አይነት እንዲ ይሄ ነገር እንዲቆም አልፈለግም። እንግዲህ እኛ ጣልቃ ስንገባ ደስ እያሉ አይደለም። ገብቷል አይደል? እንግዲህ እሱ ካልፈቀደልን እንዴት እንደዚህ አይነት ነገር እናስቆማት እንችላለን? ይሄንን ነገር እንደዚህ አፉን አውጥቶ ሃይሚና ዲቷ ትምጣ እዚህ ከኛ ጋር ትኑር ብሏል። ይሄና አይደለም እንግዲህ ሃይሚ የሚደብር ነገር ውስጥ ስታናግሩት ምን አለ? እንግዲህ ተውኝ እኔ ለልጄ ስል ነው እንደዚህ አይነት ነገር የማደርገው ነው የሚለው። እንዳለውን ከሆነ እኮ የሱ ልጅ ጣልቃ አትግቡበት። በመጀመሪያ ደረጃ የሱ ልጅ መሆኗ በደኔ ተረጋግጧል።
አልተረጋገጠም። እኔ ፌክ ነው ይመስለኝ እንግዲህ አሳምነዋለች ልጅቷ ገብቷል። እሱም ነገሩ ላይ መግፋት አይፈልግም። አምኗታል እና ይወዳታል። የበፊት ፍቅረኛው ነበረች ምናምን አይነት ነገር ነው እኔ ተረዳሁት እንደዛ እንጂ ማስቆም ቢፈልግ አይሚን ከሷ በላይ የሚወዳት ከሆነ ማስቆም እኮ ይችላል። ፍቅር የሆነች ሴት ካጠገቡ አስቀምጦ ልጅ እኮ ሊሆን ይችላል። ማንኛውም ሰው እኮ በመሀል እኮ ልጅ ሊወልድ ይችላል። ግን ከውጭ ሌላ እንደገና ልጇን ይዛ መጥቼ ቤት አስገባለሁ ማለት ሌላ ምን ማለት ነው? መጀመሪያ የተስማሙት እንዴት እንደነበር ታውቃለህ? ውጪ ላይ ሆኖ ልጅቷን እንደሚረዳት አላ ተቆራጭ ያረጋ ምናምን እንደዛ ለማድረግ ነበር። አሁን ላይ ተቀየረና ቤት አንድ ላይ ትኖራለች ማለት እንግዲህ እኔ እንደምረዳው ከሆነ ለልጅቷ የሆነ ሌላ ፍላጎት አለው ማለት ነው። ብሩክ እውነት እንደዚህ ብሎ ከሆነ እኔ ራሴ ቀጥ ብዬ ሄጄ ያለበት ድረስ አናግረዋለሁ። ችግር የለውም። የሚሰማ ከሆነ እና ብርሃን አሁን እኔ የምትነግረኝ ነገር ለማመን የሚከብድ ነገር ነው። ገብቷል። እኔ እንደ አዲስ ነው የሰማ ያለሁት ይሄ ሁሉ ነገር። እኔ መጀመሪያ ሰማ ማመን ከብዶ። እሺ ለምን አልደወልክልኝም? ቢያንስ ሚሊዮንን ተው ሌሎቹን ተዋቸው። ለምን አንተ ለኔ ደውለህ እንደዚህ ነው ብለህ ለምትነግረኝ እኮ እኔ መጥቼ ራሱን ቪዲዮ ላይ ምን አደባባይ መጥቼ ብሩክ እንዲሆነ በዚህ ወጣ አልልም፣ ግን ቢያንስ ራሱን አናግረው ነበር። ገባህ አይደል? እንደዚህ የሚደብር ነገር ላይ እኮ እንዴት ነው ደውዬ ምን ለምን አትነግረኝም እንዴ? ወንድማችን አይደል እንዴ? እኔ ታላቃችሁ ነኝ አይደል? ካንተም ከሱም ታላቃችሁ ነኝ። ቢያንስ ትንሽም ቢሆን በህይወት ላይፍ የሆነ አይቻለው ነገሮችን አይደል? የሆነ ነገር ሲፈጠር ቢያንስ አንተ በራስ ነገሮችን ለማስተካከል ሲያቅት ደውለህ እንደዚህ ብትለኝ እኔ እኮ እመጣለሁ። በስራ ጉዳይ ነበር ወጣ ያልኩት። ምንም ነገር ለማየት የሚመች ቦታ ላይ አልነበርኩም። ያለውን ነገር ከቷል አይደል? በስልክ ራሱ ካንተ ጋር አንድ ቀን ሁለት ቀን የተደዋወልን። የዛን ጊዜ ቢያንስ ብትነግረኝ እኔ መጥቼ መምጣት እችላለሁ። ምንም እኮ ይሄ እንዴት ነው? አንዳንድ ጊዜ እኮ ስራ እንኳን ቢሆን የምታውቀው ሰው ጓደኛ የምትቀርበው እንደ ወንድም የምታየው ሰው በዚህ ልክ መንፈር ስቶ እማሁን ነገር ሲያደርግ ቀጥታ በዚህ ልክ ነገሩ እንትን ይሰዳል ብዬ ስር ይሰዳል ብዬ አላሰብኩም። ያስቆማታል ብዬ እያሰብኩኝ ጭራሽ ቤት ይዣ ትገባለሁ ምናምን ነገር ብሎ ወርፋ። እሺ ሃይሚ ምንድነው የምትለው በዚህ ሰዓት? ይሄኔ በጣም ደብሯታል እርግጠኛ ነኝ። እሷ አሁን ሀሳቡን ይቀይራል ብላ እኮ እየጠበቀችው ነው። ምን አይነት ደግ ሴት እንደሆነች አላውቅም። እኔ ገና አሁንም ሀሳቡን ቀይሮ ወደ ራሱ ይመለሳል። ኦሬዲ እኔ ፈዟል ብዬ ነው የማስበው። ወይ አሰርታበታለች ወደ ራሱ ወይ የሚያስፈራራው ሰው አለ። እንግዲህ ወደ ራሱ እኮ መመለሱ አይቀርም። ግን እሷን ተጎዳች በኋላ ውስጧ ከተተበረ በኋላ ቢመለስ ምንድነው ጥቅሙ? መመለሱ እኮ አይቀርም። ብሩክ ጥሩ ልጅ ነው እንዳልከውም የሆነ ነገር ተደርጎበት ወይ የሚያስፈራራውን ሰው ካለ እኛ ያንን ሰውዬ የሚያስፈራራ ተብሎ የተባለውን ሰውዬ ማግኘትም ካለብን ማናገርም ካለብን እኮ እኔም እንደዛ ብዬው ነበር። ግን ጣልቃ አትግቡ፣ እኔ የማደርገውን ነገር አደርጋለሁ፣ ጣልቃ አትግቡ። አሁን እኮ ይኸውልህ ጣልቃ አትግቡ የሚለው ትክክለኛ ነገር እየሰራ ከሆነ ችግር የለም። እኛም እኮ እዚህ ጋር መተን ብሩክ እንደዚህ ሆነ ሃይሚ እንዲህ ትሆነች አንልም። ትክክለኛ ነገር እስካልሰራ ድረስ ግን ዝም ብለን አናየው። ጣልቃ መግባታችን የማይቀር ነው። እዚህ ጋር እየተጎዳች ነው ሃይሚ። አንድ ነገር ከሆነ በኋላ ወይኔ እኮ ያኔ እንደዚህ በሆንኩኝ እንደዚህ ባረግለት አይሰራም። ገባህ አይደለ? ስለዚህ እኔ ብሩክን አናግረዋለሁ። ስልክም አልደውልም ምንም አልልም። ያለበት ድረስ ሄጄ አናግረዋለሁ። እሷንም ባለችበት ቁጭ አድርጌ ማለት ነው። እቺ የምትላት ልጅ ማን ነበር ያልከኝ? ሰው እዩ የምትባለው ልጅ ምን ቤተሰብ አላት? አረ ባሉላ እኮ አላት። እሺ ባልየውስ ምን እንደሚለው ይሄን ነገር ሲያይ ምንድን ነው የሚለው? ተጣልቷል። ከአቅሙ በላይ ነች። ከባሏን ጣልታለች። ከአቅሙ በላይ ነች። ልጁ የማን ነው? የሷ የቢኒያም ልጅ ነው። የባሏ ልጅ ነው። እሺ ብሩክ ምን ሆነ ታዲያ? እኔ ቤት አስገብቻ ያስቀምጣለኝ ምን አውቄ? እኔ እሱ እኮ ነው ግራ የገባኝ ላይ እኮ መርዳት ከፈለገ ይርዳ። ለምን የራሱ ነው ይበዘብጥ? መጀመሪያም በዛ ነበር የተስማሙት ከሃይሚ ጋር በውጭ ሆኖ እንዲረዳት። ሃይሚ እኮ ለምን ወለድክ ለምን እንዲሆንክ ብላ አላለችም። ለመርዳት ፈቃደኛ ነች። እሱ ምን አስበው ነው ታዲያ ቤት ይዤ እገባለሁ የሚለው? ምን አይነት እንግዲህ ወልዶም ከሆነ ያንን እንትን ተቀበለ ያንን ውርደት ተቀበላሽ ብላ ጭራሽ ቤት እኮ ማለት እኔ እንጃ ይመስለኛል ሰርችቷት እንድትርቅ ስታስበው። ልጅ እኮ የእግዚአብሔር ስጦታ ነው። ልጅ እኮ ማንም ይጠላ የለም። ግን ስርዓት ባለው መልኩ ቢሆን አሪፍ ነው። ቤተሰብ አለ፣ የተከበረ ቤተሰብ በሃይሚን በኩል በብሩኬን በኩል ያቺ ልጅቷም እርግጠኛ ነኝ ወላጆች ይኖራታል። ይሄንን ነገር ሲፈጠር ነው ጸጥ ይላሉ እነሱ። እኔ ግራ ገባኝ። ሀብትሽም የሚናገረው አይመስለኝም። ሀብትሽም ምንድነው ምናምን ብዬው ነበር። ጭራሽ ፍጹሜም ካየህ ከሀሰን ጋር ሰጣ ገባው ስለምን ላይ ነው ያዘው ይሁን አላውቅም። ምንድነው የሚሉት? ሀሰንስ ምንድነው አይመለከትም፣ ፍጹሜ አይመለከትም እያሉ ነው የባሰ ህይወታቸውን እያሉ። እሺ ፍጹሜስ ምን ይላል? ፍጹሜም አይመለከታችሁም ነው እያለ ያለው። እሱም የሱን ነገር እየደገፈ ነው። እሺ ሀሰንስ? ሀሰን ከሃይሚ ጋር ነው። ሃይሚ እንዴት እንደዚህ ትሆናለች ብሎ እኔም ሀሰንም አንድ ላይ ሆነን ልንናገረው ሞክረን ነበር። ሀብትሽንም ፍጹሜ አይመለከታችሁም፣ የሚያደርገውን ነገር የሚያውቅ ልጅ ነው፣ ህፃን ልጅ አይደለም። የባሰ ህይወቱን እያመሰቃቀላችሁት ነው እያለ ያለው። እንግዲህ አይ ነኝ ልጆች አሁን ይኸውልህ ብሩክ
አሰርታበት ነው ቢባል ብሩክ ላይ እንደዛ ፍጹም እንዴት እንዲል ይቻላል? ምን አውቄለት የሆነ ሰው ከኋላ ጣልቃ ትግቡ በሱ እሱ የሚያደርገውን የሚያውቅ ልጅ ነው፣ ህፃን ልጅ አይደለም። ከኋላ ገብቶ እያስፈራራቸው ያለ እያስገደዳቸው ያለ ሰው ካለ እሱ እንደርስበታል፣ ችግር የለም። እኔ አሁን ያሰብኩት ላይ እኮ እንደዛ ነው። ብሩኬ በጤናው አይደለም እንደዚህ አይሚን እንደሚወዳት እንደሚያፈቅራት አውቃለሁ። እኛ የነሱን ሰርግ እንጠብቃለን። አሁን እዚህ ጋር ሌላ ረብሻ መምጣቱ በጣም ይሄ ደስ አይልም። የሆነም ብቻ የሆነ ያዘችበት ቪዲዮ ይኖር እኔ አላውቅም፣ ብቻ በሆነ ነገር እያስፈራራቸው ይመስለኛል። ምንም ነገር ቢመጣ መስተካከል አለበት። በቃ በእነዚህ አይነት መንገድ መቀጠል የለባቸው። ቪዲዮውን እኮ ካየው ሲያወራው ላይ የሆነ ተገዶ እንደሆነ ያስታውቃል። ፍዝዝ ብሏል ምናምን ነገር። እኔ ምንም መረጃ የለኝም። እኔ ትላንትና ብቻ የሆነ እሷ ከህይወታችን እንድትወጣ ፈልጌ ነው አውቄ ነው እርጉዝ ነኝ ያልኩት ምናምን የሚል ቪዲዮ ትላንት መሰለኛ እሱን ብቻ ነው ያየሁት። ሌላ ነገር ምንም ነገር ማውቀው ነገር የለም። ምክንያቱም ባቅ ኖሮ ዝም ብዬ አልቀመጥም ማለት እዩ የምትባለው ልጅ ልጅ ህይወታቸውን እያመሰችው ነው። ይሄንን እድል እየሰጣት ያለው ብሩኬ ነው። ብሩኬ ማስቆም ይችላል። ችግር የለም። እኔ ብሩክንም አናግረዋለሁ። ከኔ ጋር ተጣልተናል። እንግዲህ የፈለገ ነገር ያክሩፍ፣ የፈለገ ይጣላ፣ የፈለገውን ይናገር። እኔ በበኩሌ እሱ እንደዚህ አይነት ስህተት መንገድ ውስጥ ገብቶ ማይሆን ነገር ሲያደርግ ሃይሚን ሲያስቀይም ቤተሰቦቹ ሲያሳዝን ማየት አልፈልግም። እንግዲህ እኔ ከዩ ጋር ምን እንዲሆን እኔ አልፈቅድም። ከዩ ጋር መሆን የለበትም። እሷ የራሷ ትዳር ያላት ልጅ ነች። ልጁም ደግሞ በዲኤንኤ ተመርምሮ ውጤቱ ታውቆ የብሩክ ልጅ ከሆነ እግዚአብሔር ይመስገን ልጁን እያደገፈ ያሳድግ፣ ከሃይሚ ጋር ህይወቱን እየቀጠለ። የብሩክ ልጅ ነው የሚል ምንም በቂ መረጃ የለም ላይ እኮ በቃ ከሆነ ነው መቀበል ስለፈለገ እንጂ ልጅ ተዋቋ አሁንም ቢሆን ዲኤንኤ ፌክ ዲኤንኤ ነው ያሰራው። በቃ ዲኤንኤ ጣራ አዲስ አበባ ሄደህ አስመርምር፣ ትልቅ ሆስፒታል አዲስ አበባ ሄደህ አዋቂ ዶክተሮች አሉ፣ እዛ ሄደህ አስመርምር። እንግዲህ ይሄ ነገር አንተ ላይ ሌላ ነገር እየተሰራብህ ነው ብሩኬ፣ ትክክል አይደለም ምናምን ነገር አልኩት። እንግዲህ እሱ ይሄን ነገር መቀበል አልቻለም። ልጅ ነች፣ ህፃኗ መጎዳት የለባትም ምናምን ነው እያለ ያለው። በፍጹም ለህፃኗ እንድትጎዳ ማንም አይፈልግም። ባይዞይ ህፃኗ እንድትጎዳ ማንም አይፈልግም። ግን የሱ ያልሆነ ልጅ ነው ያልሆነ ልጅ ማሳደግ የለበትም። የሱ እንኳን ቢሆን ልጅቷ የራሷን ጥጓን ይዛ ልጇን ታሳድግ፣ እሱ መርዳት ያለበትን ይርዳ እንጂ ሃይሚ ያለችበት ቤት ህፃን ይዤ ልጅ ሲለላ ሴት ይዤ ገብቼ እኖራለሁ ማለት ይሄ ነውር ነው። እንግዲህ አሁን ለይኩን ማድረግ ያለብን እዩን አግኝተናት ምናወራት ነገር እናወራት። አንተ የምታገኛት እኔ ከዚህ በፊት አግኝቻት ነበር። እንዳትሄድ ማድረግ አለብን። አሁን እኮ አዲስ አበባ ልትሄድ ነው። እዩን አላናገራትም። እዩን አላቃትም። እውነቱን ስነግርህ ጥሩ ተውቱን መጥፎ ሰውቱን ለምን አስባ እንዲያደረች እንደሆነ ስለ እዩ ምንም ማውቀው ነገር የለም። የሚመለከተኝም ነገር የለም። እኔ የሚመለከተኝ ስለ ብሩክና ስለ ሃይሚ ነው። ሁለቱንም ቁጭ አድርጌ ያናግራቸዋል። ብሩክ ምን አስቦ እንደዚህ እያደረገ እንደሆነ ሃይሚን ስለምን ማይሆን ምላሽ ነው እኮ ይመልስልህ። አሁን ላይ እኮ ለብታወራው እኔ እኮ አውርቼዋለሁ። የማይሆን ምላሽ ነው የሚሰጠው። ስለዚህ እዩን ነው ማግኘት ያለብን። እኔ ያለ እዩን አናግሬያት ይሁን ብዬ እንኳን እዩን አናግሬያት የምትነገረኝ ነገር ላምን አልችልም። አላቃትም። እሱ ኢንቴንሽኗ ምን እንደሆነ በምክንያት እንደዚህ እያደረገች እንደሆነ አላውቅም። ብሩክን ግን አውቀዋለሁ። የሰፈሬ ልጅ ነው፣ ጓደኛዬ ነው። ትክክል ነው። ገባህ? እሱን ግን ቁጭ አድርጌ ብቆጣውም ምን ብለውም መብቴ ነው። ትክክል አይደለም እየሰራ ያለው አንተ እየነገርከኝ ባለው ነገር ማለት ነው። እንግዲህ አንድ ወር ሙሉ ሲያቀጭቀው ነበር። ዛሬ አንተ መጥተህ ሊሰማ ከሆነ እኔ ደስ ይለኛል እኮ ሰምቶ ወደ ራሱ ቢመለስና አይሚን ባይጎዳት ደስ ይለኛል። እደውልለትና ያለበት ቦታ ድረስ ሄጄ ከቻልኩኝ ሁለቱም ባሉበት አንድ ላይ ቁጭ አድርጌ ያናግራቸዋል። አይ ሚል ከሆነ ደግሞ እኔ ብቻውንም አናግረዋለሁ። ይሄ ነገር በእንደዚህ አይነት ነገር መቀጠል የለበትም በፍጹም። እዩ እናገኛት ሳንተ ለምን ተፈለገ? አይደለም እኔ መጀመሪያ ብሩክን ነው ማግኘት ፈልገው። እዩ ብሩኬን አስፈራርተው እንደዚህ አይነት ውሳኔ እንዲወስን እንዳደረገችው እኛም እኮ ማስፈራራት እንችላለን አይደል? ፍጹምንም አገኘዋለሁ። ፍጹምም ምን አስቦ እንደዚህ አይነት ውሳኔ ሊወስን እንደቻለ ተውት፣ መብቱ ነው። እሱ የብሩክ ተቆርቋሪ ነው። ለብሩክ ያዝናል፣ እኛ ለብሩክ አናዝንም። እንደዛ ነው እያሰበ ያለው። እኮ መቆርቆራል። ልጁ ገደል መክተት እኮ ሲሳሳት ታስታል ማለት እኮ ነው እንጂ ትክክለኛ የተሳሳተውን አሪፍ ነው በርታ ማለት እኮ ልጁን መጥላት ነው። እንደውም ወረድ አይደለም። ጓደኝነት እንደዚህ አይደለም። እኔ አሁን ይኸውልህ ብርሃን በቃ ብሩክ ቀጥ ብዬ ሂጄ ብሩክን አናግረዋለሁ። ይሄ ወደዛ አይነት ወሬ ትክክል ነኝ አይመለከታችሁ ምን አሚል ከሆነ እኔ እሱን ራሱ አለቀው። ሁለቱም ሰው ሃይሚ እንድትጎዳ አልፈልግም፣ በአጭር አማርኛ ማለት ነው። እኔም እሱን ነው ፈልገው። ምንም ነገር ቢሆን ትክክለኛ ነገር እስከሆነ ድረስ መቀበል አለበት። ከተሳሳተ ስህተቱ መቀበል አለበት። ገባህ አይደለ? እዩ የምትላትንም ልጅ ብሩክ ላይ ያደረገችበትን ነገር ቀስ ብዬ ነው ያጣራለሁ፣ እናናግራታለን። ችግር የለም። እሷንም ቢሆን
ባልየውን ባለበት እናናግራታለን። እንግዲህ እኔ ብሩክን አናግሬዋለሁ። ብሩክ የሰጠኝ ምላሽ አለ። አሁን እዚህ ጋር ማውራት አልፈልግም። እንግዲህ አይም እንትናን ልናገኛት ፍቃደኛ ከሆንክ እዩን ሄደን ብናገኛት ደስ ይላል። እኔ መጀመሪያ ብሩክን ነው ማገኘው። እሱን ቁጭ አድርጌ አናግረዋለሁ። እሱን አስፈራርታ ሀሳብ እንዳስቀየረች እኔም እሷን አስፈራርቼ ምን ማድረግ እንደምችል ማሳየት ፈልጋለሁ። ይሄንን ነገር ማወቅ ፈልጋለሁ። ከዛ በኋላ እዩ ምትላትን ጋር ከነ ባሏም ጭምር ባልየውስ ምን ሆኖ ፈዞ እንደተቀመጠ ማወቅ ፈልጋለሁ። አሁን ከኔ ጋር ትሄዳለህ ብሩክ ጋር ወይስ እኔ ብቻዬን ሂጅ ላናግር? እንሂድ አብረን። በቃ እንሂድ።